ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ነው መሐመድ የሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ሆነ ሙሐመድ መሸ ሙሐመድ ነጋ ሙሐመድ። ሰላም እንዴት ናችሁ? ሰሞኑን በቲክቶክ ከጠፋን በኋላ እነኚህን ቪዲዮዎች ወይም ሙሐመድን ታፍሩበታላችሁ የሚለውን ንግግሬን ትሬንድ አድርገውት በጣም በርካቶች ቪዲዮ እየሰሩብኝ ነው። እውነት ነው፣ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ስለምታፍሩበትም ነው ደጋግመን ውይይት ጥሪ ያቀርበንላችሁ የሸሻችሁት። በክርስቶስ አምላክነት ላይ ለዘመናት ውይይት ተደርጓል። በመጽሐፍ ቅዱስ ላይ ለዘመናት ውይይት ተደርጓል። እስቲ አንድ ውይይት በነብያችሁ ላይ ይደረግ ተብላችሁ ኡስታዞቻችሁ አናደርግም ያሉት ፈርተው ነው። ዩቲ አይነው አንቺ ምንም ስለማታቂ ነው ይሄንን ኬዝ ይመስለኛል ቪዲዮ የሰራሹ። ሚያውቁት ግን ነብያችሁ እንደሚያሸማቅቅ እንደሚያሳፍር፣ አስተምሮቱ ልምምዱ እያንዳንዱ የሚያሸማቅቅ ነው። አይደለም የሚል ካለ ይኸው አሁንም ኦፕን ቻሌንጅ አደርጋለሁ። በተለይም ኡስታዝ ካሊድ የሰራኸው ቪዲዮን ተመልክቼዋለሁኝ፣ ያስተላለፍከውን ጥሪም አይቼዋለሁኝ። ከውይይት ጋር በተያያዘ ቲክቶክ ላይ ለሚሰራው የተናገርካቸውን ሰምቼዋለሁ። ሰው ሼር አድርገውልኝ ነበረ ዘመዶችህ። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነቢያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ የሌለ ሀዲስ ላይ የሌለ ለሰዎች እንዲስማማ አድርገህ የምንነግረው ነገር ውሸት እንደሆነ ያውቃለሁ። ለማያውቁ ቁርአን ላይ ያለ ነቢይህ እንደዛ አስተማረ ስለሚመስላቸው ልሸውት ትችላለህ። እንደዛ በማድረግ ነው ህዝቡን የያዛችሁት በመከላከል እንደዛ ነገር ስለሆነ እኛ የምንናገረው እውነት መሆኑን እኛ ስለምና ኮንፊደንስ ኖሮን ያው ጥሪ እናቀርባለን። ደፍራችሁ ግን አመጡ። ኡስታዝ ካሊድ ድጋሚ ጥሪ ያቀርብላለሁ። መወያየት እንችላለን። እሱ ማይመጣ ከሆነ ደግሞ ሌሎች ኤኒ ኡስታዝ ኤኒ ሼክ ነቢያችንን አናፍርበትም እንወያያለን ለሚል በሬ ክፍት ነው። በኮስት ዲቤት ማድረግ እንችላለን። ምናልባት በየቀኑ ሚስቱን እንደሚያሰልማት ሙስሊሞችን እንደሚያሰልመው ኡስታዝ ቤቴ መታችሁ ጠይቁኝ ምናምን ማይል ኡስታዝ መጥቶ ከኔ ጋር በኮንፊደንስ የሚወያይ ካለ በኮስት አምሬዲ ዩቲ። እንደውም ለአንቺ ሌላ አድቫንቴጅ ልስጥሽ። ቤትሽን ክፈቺ፣ የፈለግሽውን ኡስታዝ ጥሪ። አንቺ ቤት መጥቼ መወያየት እችላለሁ። አንቺ ቤት መጥቼ አንቺን ለማዳን ስል አንቺንና አንቺን ዙሪያ ያሉትን ለማዳን ስል ሙስሊም መሆንሽን በአቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ኡስታዝ አንቺ በአንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ኡስታዝ አይደለም ገዝቱ የሚችለው 9 ሰው ነው አይደል? 8 ኡስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ እወያያለሁ። አንቺ ቤት ውስጥ ብቻዬን መጥቼ ሙሐመድ ለሰዎች አርያ ምሳሌ ይሆናልን መወያየት እችላለሁ። ሙሐመድ ብቻውን መቆም አይችልም የሚሉ ከሆነ አብዝተው ቅዱስ ጳውሎስን ስለሚወቅሱትና ሐሰተኛ ነው ብለው ስለሚሉ ቅዱስ ጳውሎስን መደረብ እንችላለን። ሐዋርያው ቅዱስ ጳውሎስ ወይንስ ሙሐመድ ነው ለሰዎች አርያ ምሳሌ የሚሆን? ማንኛውን አሸማቃቂ ያስተምሮን ያስተማረው ልምምድ ቆሻሻ ልምምድ ያለው ማንኛው ነው? መወያየት እንችላለን። ዩቲ 100% እርግጠኛ ሆኜ እነግርሻለሁ፣ አንዱ ኡስታዝ አይቀበልም። ይሄ ምልክት ይሆንሻል ተስልምና ለመውጣት። ለአንቺ ብቻ ሳይሆን በአንቺ ዙሪያ ላሉ ይህን መልእክት አስቀምጣለሁ። ምን አንዱ ኡስታዝ በነቢዩ ላይ ደፍሮ አይወያይም። አንዱ ኡስታዝ አይወያይም። ነቢዩ ለሰዎች አርያ ምሳሌ ይሆናል ብሎ ብቻውን አቁሞ መወያየት የሚችል የለም። ጳውሎስን ደርቤለት የሚወያይ የለም። አምሹር ያፍሩበታል፣ ምክንያቱም ይሸማቀቁበታል። ዛሬ ማታ ከምሽቱ 3 ሰዓት ላይ እንገናኝ።
በየቀኑ ሙስሊሞችን እንደማስለም ክርስቲያኖች ፊት መጥቶ መወየት ወኔ ይጠይቃል። ሰላም፣ እንዴት ናችሁ? ሁላችሁንም ብጨብጣችሁ ደስ ይለኝ ነበረ። ያው አይቻልም እንጂ ዛሬ አብዛኛው ሲሰራጩ የነበሩትን ስላያችኋቸው እንድታውቋቸው ያህል የተወሰነ የጠፋንባቸው ምክንያቶች የተወሰነ ጋይድ እናደርጋችሁና ምን መሆን አለበት የሚል የምናነሳቸው ነጥቦች አሉ። በከፊል የሆኑትን ቀጣይ ምንድነው የምናደርገው፣ ምንድነው የሚሆነው፣ ምንድነው የተፈጸመው የሚሉትን እንሄድበታለን። የተወሰነ እኛ እንነግራችሁና አብዛኞቻችሁ እንደተጨናነቃችሁ ስለደረሰን መረጃው መምህራኖች ከስር እንዳላችሁ አውቃለሁኝ፣ አስገባችኋለሁኝ። ቀጣይ እናስገባችኋለን ማለት ነው። ያው እንደምታውቁት እስልምና ላይ ነው እኛ የምንሰራው ሞር ፎከስ አድርገን ከእስልምናው የሚነሱ ትችቶችን የመመለስ እንዲሁም ደግሞ የተሳሳቱ ግንዛቤዎች የመመለስ እዛ ላይ ነው ፎከስ ያደረግነው። ስለዚህ ፖለሚስቲክ ስለምንሰራ አንዳንዴ እኛ ላይ የሚነሱትን እናንተ ጋም አሉ እንደዚህ አይነት ስህተቶች አሉ ብሎ ነቅሶ አውጥቶ የማሳየት ስራ እንሰራለን ማለት ነው። ስራዎች ላይ ኦልሞስት ወደ 1 ዓመት ምናምን ቆይተናል። እኔ 1 ዓመት ከ3 ወር አካባቢ ይሆነኛል። አመጣጤንም ታውቁታላችሁ። የሚል ዘመቻ በተከፈተብን ሰዓት ነው። እንዴት እንደዚህ አይነት ንግግር በሚዲያ ደረጃ በእርግጥ እሱ እስልምናው ላይ ትንሽ ቆየት ብሏል። በእውቀትም እሱ ትንሽ ሄድ ያለ ነው። ቀደም የመጣሁት ግን እኔ ይመስለኛል እና ከተሳሳትኩ ያርመኛል። እንደዛ ነበረ። በዛ ውስጥ ቆይተናል። ጥሩም የሚባሉ ብዙ ነገሮችን አይተናል። ከነዛ ውስጥ እስልምና ቻሌንጅ መደረግ ይችላል፣ ደረታችንን ነፍተን እስልምናን ቻሌንጅ ማድረግ እንችላለን የሚለውን ማሳየት በከፊልም ቢሆን አድርገነዋል። አትሊስት ዙር 1 ብለን ብንቆጥረውም ወይንም ደግሞ ሙከራ ቢሆንም ሙከራ ነው። እነሱ አረሞች እንዳይመጡ እፎይን እናጽዳ እያሉ ነው። እፎይን ልታጸዱት ትችላላችሁ። ብዙ አረሞች ነው። ስለዚህ በክሱ እንደማዋጣቸው ስለገባቸው ያላቸው አማራጭ ምንድነው? የኃይል እርምጃ ወደ መውሰድ ነው የገቡት። የኃይል እርምጃ ለመውሰድ ተሞከረ። ትናንት አይ ቲንክ ትናንትና ወዲያ የተወሰነ ሙከራ ተደረገብን። እሱን በቀላሉ ማለፍ ቻልነው። ወጣቶች የተሰባስበው መጡ ቤታችን ማለት ነው። ስለዚህ ነገሮች አላማሩንም። ቤት ወደ ማንኳኳት ገቡ። ስናይ ልጆች የተላከው ሕፃን ልጅ ነው። የህይወት ጉዳይ ነው። ራሳችንን መታደግ ነበረብንና ራሳችንም እናወጣበትን ነገሮች ወደ ማመቻቸት ገባን ማለት ነው። ልክ ከቤት እንደወጣን ድንጋይ ናዳ እና በህግ ያሉትንም በህግ እንሄድበታለን። እያንዳንዳቸው ከኡስታዝ አቡ ሃይደር ጀምሮ እያንዳንዳቸው ኡስታዞች ከኛ አስተምሮ ልቅ ጠምዝዘው ያስተማሩ ስለሆነ እሱን መረጃዎች እያሰባሰብን ከህግ አካላት ጋር እኛም እየሰነድንላቸው ነው ያለ ነው። ስለዚህ ክስ ሲመስርቱ ደስ እያለን እንቀበለዋለን። ክሱን ደስ እያለን አንድ እፎይ አንድ ጲላዶስን ያሳስራሉ። በ20 የሚሆኑትን እነሱ ፍርድ እንዲገቡ ከርቸሌ እንዲወርዱ እናደርጋቸዋለን ማለት ነው። ይሄ አቋማችን ነው። ብዙ ኃይሎችም አብረውን የተሰለፉ አሉ። ብዙ ኃይሎች በዚህ ጉዳይ ላይ ለቤተክርስቲያኒቱ ጉልበት ለመሆን ያሉትን ደግሞ በእያንዳንዱ ቦታ ላይ እየተካሄዱ ያሉትን በኡስታዞች ደረጃ
አትሊስት የማንቃቱን ስራ ዙር አንድ ከሞላ ጎደል ተዳርሶልናል፣ ተሳክቶልናል። ይሄ ለእኛ ትልቅ ስኬት ይመስለናል። ስለዚህ በተለይም ከእስልምናውም ደግሞ እስልምና ሁሉንም የሚወክል አይደለም። ይህንን ጉዳት ለማድረስ የሚሞክሩት ሀባሾችን የሚወክል አይደለም። ጽንፈኛ የሆኑ የዋቢያ ክንፍ የሚባሉት እነሱ ናቸው ጉዳት ለማድረስ እየሞከሩብን ያሉት። አብዛኞቹ ሀባሾች ሰላማዊ ናቸው። ከብዙዎቹ ተገናኝቻለሁ፣ ከብዙዎቹ ጋርም አውርቻለሁኝ። ፌስ ቱ ፌስ ተገናኝተን የተጫወትንባቸው፣ እንደውም እነሱ ለእኛም አይመለሱም ጠብቅ እስኪሉኝ ድረስ ማለት ነው። ግን አሁን ደስ በሚል ሁኔታ ከግለሰብ ደረጃ አልፎ ወደ ተቋም እንዲገባ እናደርጋለን። ፑሽ አድርጉ። እናንተም በየአካባቢያችሁ ዩኒቨርሲቲዎች ይገነባሉ። አትሊስት በአንድ ዩኒቨርሲቲ እንዲጀመር የበኩላችንን እናደርጋለን፣ እስልምና ላይ እንዲሰራ ማለት ነው። ይሄ ብቻ ሳይሆን ሜቢ ነገም ሊሆን ይችላል፣ ተነገ ወዲያም ሊሆን ይችላል። ታዩዋቸዋላችሁ። መምህራን እስልምና ላይ መስራት ይጀምራሉ። ተነገ ወዲያ ጀምሮ እስልምና ላይ ይሰራሉ። ይሄንን የኛ የእፎይና የጲላዶስ ብቻ ሳይሆን እዚህ ላይ ያገባናል ያሉ አካላት ብዙዎች በምን መልኩ መቀናጀት አለብን፣ በምን መልኩ መስራት አለብን። እነሱ ለዘመናት መጽሐፍቶች ይጽፈውብናል። መጽሐፍቶችን እየሰበሰብን ነው፣ ክርስትና ላይ የጻፏቸውን። እንደገናም ደግሞ ቁርአናቸውና ሐዲሳቸው የተረገማችሁ ከፍጥረታት ሁሉ መጥፎ ሲለን ከዚህ በላይ ስድብ ስለሌለ ከዚህ በላይ ስድብ የለምና፣ ስለዚህ እነሱንም እንትን ብለናል። በገፉን ቁጥር ከፍ እንላለን። ልክ እንደ ንስር በገፉንና ወጀቡ በበዛ ቁጥር ከፍ እያልን ነው የምንሄደው። እግዚአብሔር ይስጣቸው፣ ገፍተውናል። ነገር ግን አስቀድመው የሰሩብን አስቀድመው ይህንን ንጽጽር የጀመሩት እነሱ ስለሆኑ አሁን ግን እንደኔና እንደ ጲላዶስ ዝም ብሎ ተራ ሰው ሳይሆን መጥቶ የሚሰራው በተቋም ደረጃ ትልልቅ መምህራኖች ገብተውበት በኃይል እንዲሰራ እኛም የበኩላችንን አስተዋጽኦ ልናደርግ ቃል ወደ መግባባት እየደረስን ነው። ኃይሎች ያስፈልጉናል እና ሁሉም በየሞያው በዚህ ዙሪያ ላይ ያለ አንገታችን የምንደፋበት ጊዜ አብቅቷል። የምንሰደብበትና የምንተችበት ጊዜ አብቅቷል። ምላሽ መስጠት ብቻ ሳይሆን እነሱ አታክ በሚያደርጉት መጠን እኛም አታክ ማድረግ እንደምንችል የምናሳይበት ይሆናል። ሰዎቹን እንወዳቸዋለን። አስተምህሮቱ ስህተት ነው። ከዚህ አንጻር ነው ጲላዶስ የተወሰነ የሚላችሁ። ከዛ መምህራኖቻችሁ የእፎይ ጠንካራ መልሶች ለዚህ ልጅ ህይወት መቀየር ሆኗል። ኦርቶዶክስ የሆናችሁ በጠቅላላ እንዳታሳልፉት። ይህ ወንድማችን ከእስልምና ወደ ክርስትና የተመለሰ ልጅ ነው። የምትኖር የት ነበረ? ጅጅጋ ከተማ ውስጥ ነበር የሚኖረው። ክርስትናን ከተቀበለ በኋላ ግን ሊያስቀምጡት አልቻሉም። እስከ መግደል ድረስ ነው የደረሱብህ አይደለ? እና አሁን የሚገኘው አዲስ አበባ ውስጥ አንድ ደብር ላይ ጎዳና ላይ ተኝቶ ነው ያገኘነው። አንድ እየሆነን እየተጋገዝን ይህ ልጅ ከዚህ ካለበት ከጎዳና ላይ እናንሳው። እነሱ ቢጥሉትም ቢገፉትም የፈለጉትን ነገር ቢያደርጉ እኛ ኦርቶዶክሳውያን ደግሞ አንድ ሆነን እናግዘው። የባንክ አካውንቱን ከስር እናስቀምጥላችኋለን። የራስ ነው አይደል? የባንክ አካውንቱ ከስር አለ። ስልክ ቁጥርም ደግሞ የኛ ነው የምናስቀምጥላችሁ። ይህን ደግሞ የምናደርገው ለሱም ሴፍቲ ጭምር ነውና እባካችሁ ኦርቶዶክሳውያን በጠቅላላ ይህ ቪዲዮ ሼር እያደረጋችሁ የቻላችሁትን ያቅማችሁን እየረዳችሁ። ደግሞ ድንቅ ሙያ ያለው የፈርኒቸር ስራ ባለሙያ ነው አይደለ? ምን እንሰራለን ንገራችሁ። ፈርኒቸር ማንኛውንም የፈርኒቸር ስራ ማንኛውንም ስል ከበር ጀምሮ እስከ ዳይኒንግ ቴብል ኤኒ በቃ ማንኛውንም የፈርኒቸር ስራ ቁም ሳጥኖች፣ አልጋዎች፣ የቡቲክ ስራዎችን ማለት መደርደሪያዎችን፣ ቴብሎችን፣ ዲስፕሌዎችን ሁሉንም የመስራት ችሎታ አለ። ወደ ስራው እንዲመለስና እዚህም ቋሚ ነገር ኖሮ ስራ እንዲሰራ አድርጉልን። ስራ ደግሞ መስጠት የምትችሉ ሰዎች ስራ ብታገናኙልን ደስ ይለናል። ስለሁሉም ነገር እግዚአብሔር ያክብር። መከባበሩ እንዳለ ሆኖ ግን እኛም ክርስቲያኖች ባለንበት እናንተም ባላችሁበት ምድሪቷ መሬቷ ለሁላችንም እኩል ሆነችበት ሰዓት ላይ ወንድማችን ግን አይናችን እያየ ግን አትገሉት። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማናቸው አትገሏቸው። ምክንያቱም እናንተም ብቻ ሰይፍ ይዞ ገዳይ እያደረገ ሀገር ውስጥ አይደለም ያለነው። ለምትናገሯቸው ነገሮች
እኛም እስከ መክሰስ እስካለብን ድረስ ከኡስታዞቻችሁ ጀምሮ ከሼኮቻችሁ ጀምሮ እታች እስካሉት ሰዎች ድረስ መክሰስ ካለብን መረጃዎችን ሰብስበን ሄደን መክሰስ እንችላለን። እናንተም ተነክቶብናል የምትሉትን ነገሮችን ሁሉ መታችሁ መናገር ትችላላችሁ። እኛም መረጃችን ይዘን መተን ከእናንተ ጋር ማውራት እንችላለን። ስለዚህ መግደል መሸነፍ ነው። ለመግደል ድምፅን ማፈን ይሄ መሸነፍ ነው። እፎይ ወይ ጰላዲዮስን የሆነ ነገር ብታደርጓቸው እነሱን የሚተካ ሌላ ትውልድ ይነሳል። ሲጀመር አሁን ተቀጣጥሏል። አሁን ሁሉም ነገር ሄዶ አሁን በእርግጠኝነት በዚህ ሰዓት ላይ ሙስሊም ወንድሞቻችን ፊት ለፊት መጥተው ባይናገሩ ግን ብዙዎቹ ላይ ጥያቄ እንደተፈጠረ ግን እኔ በእርግጠኝነት መናገር ይችላል። እንደዚህም አይነት ነገር አለ ወይ ብለው እያሰቡ እንደሆነ ብዙዎቻችን እናውቃለን። ወይ ፈርተው ነው ያሉት ሰዎች ጥርጣሬ ውስጥ የገቡት አብዛኞቹ ወንድሞቻችን ወይ ፈርተው ነው ወይንም ደግሞ መናገር እድሉ ስላላገኙት ነው። ቀላል አይደለም ከአንድ ሃይማኖት ወደ አንድ ሃይማኖት አንድ ግል ጥሎ መውጣት። አሁን የተደረገው ነገር ግን ብዙዎች ልብ ውስጥ እንደገባና ብዙዎቹም አጠገባቸው ያሉትን ሰዎች እንደዚህ ይላል እንዴ እንዲህ ይላል እንዴ ሐዲሱ እንዲህ ይላል እንዴ ቁርአኑ እንደዚህ ይላል እንዴ እያላችሁ እንደምትጠይቋቸው ግልጽ ነው። ጥሩ ነው። ይሄ መሆኑ ራሱ በእኛ ዘመን ይሄ መሆኑ በጣም ቀላል አይደለም። የተጻፉትን መጽሐፍት ልነግራችሁ አልችልም። ክርስትና ላይ መጽሐፍ ተጽፏል። ክርስትና ላይ በመዝሙር ተነግሯል። ክርስቶስ ፍጡር ነው፣ ፍጡር እንዴት ታመልካላችሁ፣ ወንድ እንዴት ታመልካላችሁ እየተባለ በመዝሙር ደረጃ ኦፊሻል በኦሮምኛ ተሰርቷል፣ በአማርኛ ተሰርቷል። መጽሐፍቶች አሉ። በጣም በርካታ ነገሮች እንደውም እኛ መናገር ካለብን እንደውም ብዙ አልተናገርንም። እኛ መናገር ያለብንን ያን አልተናገርንም። ስለዚህ ከእያንዳንዱ ክርስቲያን አሁን ላይ መጀመሪያ የሚጠበቀው ህብረት። እያንዳንዱ ክርስቲያን ህብረት ያስፈልጋል። እያንዳንዱ ክርስቲያን ህብረት ያስፈልገዋል። በህብረት መቆም፣ ቅድስት ቤተክርስቲያናችንም ደግሞ አብራን ከጎናችን ልትቆም ይገባል። እፎይ በጣም ነው የምንወድህ፣ በጣም ነው የምናከብርህ። እግዚአብሔር በዚህ ዘመን እንደ አይከን ስላነሳ ይሄን ዘመን ስናስብና ይሄኛውን ሴንቸሪ ስናስብ እስልምና ላይ እየተሰራ ባለው ኢሹ ላይ ማን ነበር ሲባል እግዚአብሔር በአንተ በኩል ስራ እየሰራ እንደነበረ ስለሚታወስ እግዚአብሔር ስላንተ ክብሩን ይውሰድ። በጣም እስልምና ላይ የሚሰሩ ወንጌላውያን አማኞች እጅግ ተጨንቀው ነበረ። እኔ ቪዲዮውን ጠዋት ነው ያየሁትና አንደኛውን ቪዲዮ አመፅ እያስነሳ የነበረው ልጅ ማለት ነው ምንድን ነው ምናምን ኮንዶሚኒየም 100 ቁጥር እዛ ካለበት ቦታ እንደዚህ አይነት መኪና መጥቶ ወስዶታል ምናምን እያለ ቪዲዮ የሰራው ልጅ ማለት ነውና አንዱን ቪዲዮ እሱን ለማየት በገባው 3-4 ቪዲዮ ሰርቷልና የዛኔ ገብቼ እኔም ቪዲዮ ሰራው ማለት ነው። እና ሄዳችሁ ኮሜንት ማየት ትችላላችሁ። የጎረፈው የእርግማን ብዛትና የዛቻ ብዛት ባለቤቱ አንተ እዚህ ያለ ማለት ያንን ነገር በመቃወም ደረጃ ቪዲዮ የሰራው ግለሰብ የዚህን ያክል ዛቻ የሚቀርብበት ከሆነ ኢማጅን ባለቤቱ ላይ ምን ያክል የሚያሳቅቅ አይነት ደቦ እንደሚመጡበት በዚህ ማሰብ ትችላላችሁ። እና 1-2 ነገሮችን ላንሳ። ወንድሞቼም ስላንተ ተጨንቆ ባሉበት ሁኔታ ማለት ነው እግዚአብሔር ይመስገን እንዳለ ስላወቅን በህይወት እንዳለ ስላወቅን ማለት ነው ያው እግዚአብሔር ይጠብቃል፣ እሱን እናምናለን። በእንዲህ አይነት ጊዜ እንደዚህ አይነት ነገር በተለይም ከእስልምና ላይፍ ትሬተኒንግ የሆነ ህይወትን አደጋ ላይ በሚጥል መልኩ ካልገደልን፣ ደም ካላየን፣ ገጀራችን ደም ካልጠገበ ብሎ የሚሮጥ አይነት ነገር ሲነሳ ሁላችን በአንድነት ልንቆም ይገባል። ምክንያቱም ቢላውን ሲስሉ ከእስልምና ውጭ ያለ በሙሉ ነው ብለው ነው የሚስሉት። ሲሞርዱ አሁን ቅድም የተወራውን ነገር ሰምተናል። እንግዲህ እኔ ያልሰማሁት በዛ መልክ ኢየሱስ ብላችሁ መጥራት አትችሉም ወደ ማለት ደረጃ እየተደረሰ ነው ያለው። ኢሳ ብላችሁ ጥሩ፣ አብርሃም አትበሉ ኢብራሂም በሉ ተብሎ እንግዲህ በዚህ ልክ ዶሚናንት ለመሆን ጥረት እያደረገ ነው ያለው እስልምናና እንደሚታወቀው እንግዲህ ኢትዮጵያ የሸሪዓ ሀገር አይደለችም። ያንን ነገር በነፃነት ማስኬድ የምትችሉባቸው የሙስሊም ሀገራት አሉ። እዛ ማድረግ ትችላላችሁ። ቢያንስ ቆመን እንደዛ ሊሆን አይችልም። አርሲ ውስጥ የሆነ ጊዜ ላይ የተደረገውን ነገር ታስታውሳላችሁ። ማተብ ሲያስፈቱ እና በግድ እስልምና እንዲቀበሉ ሲደረጉ አንዳንድ ኦርቶዶክስ ክርስቲያኖች ሲደረጉ ተመልክተናል። እና ይሄ ነገር አፍንጫችን ውስጥ ነው እየተደረገ ያለው። መደረግም ደግሞ የለበትም፣ ልንፈቅድ አይገባም። እና እግዚአብሔር ነፍስ ላይ ከሚመጣ ነገር እንግዲህ ይጠብቀናል። ሐዋርያው ቅዱስ ጳውሎስም እንዳለ
ብዙ ነገር ደርሶብኛል አለ። አንበሳ መጥቶብኛል አለ። ከወንድሞች የሆነ ጥላቻ ደርሶብኛል አለ። ብዙ ጊዜ አደጋ ደርሶ እግዚአብሔር ግን ያድነኛል ይታደገኛል ብሎ ሲናገር እናያለን። እግዚአብሔር ይታደገናል። ስለዚህ በፍራቻ የሚቆም ነገር የለም። በፍራቻ ሊቆም የሚችል ነገር የለም። በዚሁም ላጽናናችሁ፣ በዚሁም አንድ መልካም ነገር ልንገራችሁ። የቅርብ ጊዜ ትዝታችን ስለሆነ አይሲስ ታስታውሳላችሁ፣ ግብፅ ላይ ሜዲትራኒያን ባህር አካባቢ ፊት ለፊት ላይ እንግዲህ አጋድሞ ያረዳቸው ኮፕቲክ ክርስቲያኖች እና ኢትዮጵያውያንም ነበሩበት፣ የምታስታውሱት ነው። እና እድል ተሰጥቷቸው እንደነበረ እናውቃለን። እምነታችሁን ካዱ በህይወት ትኖራላችሁ የሚል ነገር ነው። ነገር ግን ደማቸው እንደ ጎርፍ እንዲፈስ ነበር የተደረገው። እነዚያም ደግሞ እምነታችንን አንክድም፣ ክርስትናችንን አንክድም፣ ክርስቶስን አንክድም የሚል ነው። እመኑኝ፣ አሁን በዚችኛዋ እንደነዚህ አይነት የእፎይን አይነት ኬስ ወንድማችን መሐመድ አበባውን ታውቁታላችሁ። እዚህ ጋር እፎይ ያለ ሌሎችም እስልምና ላይ የሚሰሩ ሰዎች በእነሱ በኩል የሚመጣው እንደዚህ አይነት ንቅናቄ አንድነታችን ነው ሊያጠናክር የሚገባው። ለምን? ቅድም ብያችኋለሁ። አንድ ላይ ለሁሉም የሚሆን ሰይፍ ነው የሚስሉ ሲስሉ ክርስቶስን የሚጠራ አሁን እንግዲህ በዚህ ልክ መዳፈር ተጀምሯል ነው። ኢሳ በሉ ማንበሉ ኢብራሂም እንዳትሉ አብርሃም በሉ እየተባለ ነው ያለ ወደዛ እያደረሰ ልንፈቅድ አይገባም። በእንደዚህ አይነት ሰዓት አብረን ልንሆን ይገባል። መንግስት በዚህ ጉዳይ ላይ ጣልቃ ሊገባ ይገባል። መንግስት ስል የህግ አካላት ማለት ነው። ለሀገሪቱ ሰላም እንጠነቀቃለን ብላችሁ የምታስቡ ከሆነ መጽሐፍ ቅዱሳችንም የነገረን ለእግዚአብሔር በሆነው ነገር ለእናንተ አገልጋዮች ናቸው። መንግስት አገልጋይ ነው ነው የሚለው ሮሜ 13 ላይ እንደሚናገረው ማለት ነው። መልካም በሆነው ነገር ላይ ለእናንተ አገልጋይ ነው፣ በእጁ ሰይፍ ይዟልና ፍራ ነው የሚለው። መንግስትን እንደዛ ከሆነ ህዝቦች በዚህ መልክ መሀል ላይ ሃይማኖታዊ ብጥብጥ እንዲነሳ መጅሊሱ በጣም ነው ያሳቀኝ። እዛ ጋር ቅድም ቪዲዮን አይታችሁ ከሆነ መጅሊሱ ቶሎ ባለመድረሱ ምክንያት እፎይ አምልጧል ብሎ ቪዲዮ ሰራ። መጅሊሱ ፌዴራል ፖሊስ ነው እንዴ? መጅሊሱ የከተማ ፖሊስ ነው? አያችሁ፣ ሜንታሊቲያቸው ራሳቸው ሄዶ መያዝ እንደሚችሉ ራሳቸው ሄዶ የሆነ ነገር ማድረግ እንደሚችሉ መታሰብ ደረጃ ላይ ተደርሷል። ኦኬ ተደርሷል። በዚህ መልክ ሊሆን አይገባም። ስለዚህ ክርስቲያን የሆናችሁ የህግ አካላት ይህ ምሽት ስራ እየሰራችሁ የምታድሩበት ነው መሆን የሚገባው። ኦኬ ይሄ ምሽት ስራ እየሰራችሁ ኢሚዲየትሊ ወንድማችን ሴኪዩር የሚሆንበትን ሁኔታ እያመቻቻችሁ ነው ማደር የሚኖርባችሁ። ይሄ ምሽት የስራ ምሽት ነው መሆን ያለበት። በነፃነት ነው መንቀሳቀስ ያለበት። ራሱን ሎካፕ አድርጎ መቀመጥ የለበትም። ራሱ ላይ ዘግቶ መቀመጥ የለበትም። መንቀሳቀስ አለበት በስርዓቱ። እንገድላለን የሚሉ የሚይዙቱ በነፃነት እየወጡ እየገቡ ባለበት እነሱ ያደረጉትን ሩብ ያላደረገ ሰው ነፃነቱን አጥቶ ታስሮ መቀመጥ የለበትም። ስለዚህ ክርስቲያን የሆናችሁ የህግ ባለሙያዎች ኦኬ፣ የህግ ባለሙያዎች ስራ እየሰራችሁ እንድታድሩ እንላለን። ስለዚህ ከምንም በላይ እንግዲህ በጣም ብዙ ሰው ስላለ ቶሎ አውርቼ ልውረድ። ከምንም በላይ አንድ ሆነን እንደዚህ አይነት ነገር ላይፍ ትሬተኒንግ የሆነ ነገር በሚመጣበት ጊዜ ያንን ነገር ዞር እናደረግና ቤት ውስጥ እንዳለ ጥል ማለት ነው። አንድ ቤት ውስጥ የሆነ ጥል ሲኖር ጎረቤት ሲመጣ ጸጥ ነው አይደለም የሚባለው? ለጎረቤት አሳልፎ ላለመስጠት ማለት ነው። ስለዚህ እዚህ ጋር የቤት ጉዳይ ነው። ቢያንስ ክርስቶስ ኢየሱስን እንጠራለን፣ ቢያንስ በስላሴ እናምናለን። እንዲህ የሆንን ሰዎች አንዳችን ሊበላ የመጣ አውሬ ሲመጣ በአንድነት ልንቆም ይገባል። ስለዚህ የህግ ባለሙያዎች ስራ እየሰራችሁ ደሩ። ወንድማችን በነፃነት የሚንቀሳቀስበትን ሁኔታ ፍጠሩ። ከዚህ በላይ እንዳይሄድ መንግስት ደግሞ ስራ መስራት አለበት። ሃይማኖታዊ ሀገር የለንም፣ ሼሪያ ሀገር የለንም። ኢቨን ክርስቲያናዊ ህገ መንግስት አይደለም እየተከተልን ያለ ነው። በስርዓቱ ለህዝቦች የሚሆን ነገር ነው እየተደረገ ያለውና በዚህ ልክ ነገሮች እንዲሄዱ ሊፈቀዱ አይገባም። እፎይ እንወዳለን። ክርስቲያን ወንድሞች ናቸው እስልምና ላይ የሚሰሩ ግባልን፣ ይህን ነገር ተናገርልን ብለው የላኩት። ስለዚህ እንከባበር፣ እንወዳችኋለን። እግዚአብሔር ጸጋውን ያብዛልህ። አይነው በእርግጠኝነት ውስጥ ለተሻለ ሞራል እየተነሳ እንዳለ እናምናለን። እኛም እንደው ክርስትናው ላይ ብቻ እያልን የነበርን ሰዎች በደንብ እስልምናው ላይ እንድንሄድ ሞራል ሆነናል እና በዚህ ነገር ላይ በደንብ እንሄድበታለን። ከእናንተ ጋርም ተጠግተን ከእናንተም እውቀትን እየቀሰምን በደንብ ነው የምንሰራው። የተዘናጋችሁ ሰዎች ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ መምህራንም ልትሆኑ ትችላላችሁ፣ በአደረጃጀት ውስጥ ያላችሁ ልትሆኑ ትችላላችሁ። እስልምናው ላይ ፎከስ አድርጉ። ወንጌላውያን ውስጥም ያላችሁ በሙሉ እስልምና ላይ መስራትን ጀምሩ። ጥቂት ሰዎች ላይ ነው በርደን አሸክመን ያለ ነው። እንደነ እፎይ ያሉ ጥቂት ሰዎች ላይ ነው ቀንበሩን አሸክመን ቁጭ ያልነው።
እና ዳፋውን ብቻቸውን ነው እየተሸከሙ ያሉት። ስለዚህ የወንድሞቻችንን ቀንበር ወደ መሸከምም እንምጣ እላለሁ። እፎይ እወድሃለሁ፣ አንተም ታውቃለህ፣ ሌሎቻችሁም እንደዚሁ። ጸጋና ሰላም ይብዛላችሁ። በጣም እናመሰግናለን አማኒ። በእርግጥ ሁሉንም ብለኸዋል። ልላቸው የፈለኳቸውን አስቀድሜ ሰላም ጤና ይስጥልኝ። እንደምን አላችሁ? እንደምን ሰንብታችኋል? ይህም ቪዲዮ የምሰራበት ሁለት ምክንያት ነው። የመጀመሪያው ወንድማችን እፎይና ፕሌያዶስ ወይም ሌሎቹ በጠቅላላ በእስልምና ላይ የምትሰሩ ጠቅላላ ወንድሞቻችን እንዲህ ልላችሁ እወዳለሁ። እናንተን የሚጠብቅ አይተኛም፣ አያንቀላፋም። እግዚአብሔር በመውጣት በመግባታችሁ መልአኩን እየላከ ይጠብቃችሁ። ቅዱስ ጳውሎስ እንዳለ ብንኖርም ብንሞትም ለጌታ ነን ብሏል። መኖራችሁም ለጌታ ነው፣ መሞታችሁም ለጌታ ነው። አሁን እሱ አይደለም ያስጨንቀን። ነገር ግን የሚያስጨንቀን ነገር ያለው እናንተ በምታደርጉት አገልግሎት ሁሉ እኛ በመተኛታችን ታላቅ ይቅርታ እንጠይቃለን። እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር አምላክ ዘመናችሁን ያርዝመው። እግዚአብሔር አምላክ ከዚህ የበለጠ ሞገስና ጸጋ ሰጥቷችሁ ሁሉን ወደ ክርስቶስ እንድታመጡ ቅዱስ ፈቃዱ የሱ ይሁን። እግዚአብሔር ይጠብቃችሁ መልአኩን እየላከ። ሁለተኛው መልእክቴ ግን ለቅዱስ ሲኖዶስ፣ ለጠቅላይ ቤተ ክህነት፣ ለአዲስ አበባ ሀገረ ስብከት እና በየሀገረ ስብከቱ ላላችሁ ሊቃነ ጳጳሳት እና የሀገረ ስብከት ስራ አስኪያጆች ጭምር ነው። በዋናነት ግን ለቅዱስ ሲኖዶስ፣ ለጠቅላይ ቤተ ክህነትና ለአዲስ አበባ ሀገረ ስብከት አውሽ ይህን ነገር በዚህ ቪዲዮ ባንናገር፣ ነገር ግን በእነዚህ ወንድሞች ላይ እየደረሰ ያለው ነገር ከአቅም በላይ ስለሆነብን እናንተን አባቶቻችንን በዚህ መልክ ልንማጸናችሁ፣ በዚህ መልክ ልንጠይቃችሁ ተገደናል። እነዚህ ልጆች የሞት አዋጅ ታውጆባቸዋል። የሞት አዋጅ መንቀሳቀስ እንዳይችሉ በአዋጅ ታውጆባቸዋል። እንዲገደሉ ተወስነዋል። ለዚህም መረጃ አላቸው። ለዚህም ብዙ ቪዲዮዎች ወጥተዋል። በአደባባይ ግደሉት፣ የት እንዳለ አግኝተናል፣ ብዙ ቪዲዮዎች ወጥተዋል። ስለዚህ የቤተ ክህነቱ የህግ ክፍል እንደገና ቅዱስ ሲኖዶሱ እንዲህ አይነቱን ነገር ከነዚህ ወንድሞች ጋር በመቆም ጠርታችሁ በማነጋገር ምን እንደሚፈልጉ በውስጣቸው ያለውን ሐሳብ ሁሉ እንድትሰሟቸው በእግዚአብሔር ስም አደራ እንላለን። ኢኦቲሲ ቲቪ ደግሞ ሌላውን ነገር ሁሉ እንደምትዘግቡ ይህንንም መረጃ ሲደርሳችሁ ይህም መልእክት እንዳገኛችሁ ወይም ሌሎች ወንድሞቻችን የሚሰሩትን እንደሰማችሁ ይህንን ዘገባ በማስረጃ እንድታቀርቡልን ለአገሩ ሁሉ እንድታደርሱልን በእግዚአብሔር ስም እንጠይቃለን። እነዚህ ወንድሞች የድብቅ አይደለም፣ በውስጥ የተሰራ ሴራ አይደለም። በድብቅ መግደልም ይፈልጋሉ፣ በአደባባይም መግደል ይፈልጋሉ። ስለዚህ ተገድለው ፍትሐት ለመፍታት ከምንቆም እስላሞች ክርስቲያኖችን ገደሉ ብለን ለዜና ከማብቃታችን በፊት ሕግ ባለበት ሀገር ስለምንኖር እባካችሁ የቤተ ክርስቲያን አባቶች፣ ወንድሞች፣ እህቶች ይሄ የሚመለከታችሁ ሁሉ እነዚህን ልጆች በአስቸኳይ ጠርታችሁ እንድታነጋግሯቸው በእግዚአብሔር ስም አደራ እንላለን። በህይወት እያሉ ከነዚህ ወንድሞች ጋር እንድትቆሙ አባቶቻችንን በታላቅ ተማጽኖ እንጠይቃለን። አውሽ ይህንን ቪዲዮ ባንሰራ ደስ ይለናል። ምክንያቱም ቤተ ክርስቲያኒቱ በዚህ በቲክቶክ ላይ ለሚደረግ አገልግሎት ቦታ ሰጥታ እድል ሰጥታ እዚህ ላይ የሚያገለግሉ ወንድሞችን ወደ ሚዲያው አስጠግታ ብዙ መጠቀም ትችላለች። እነዚህን ወንድሞች ግን በህግ ከለላ በጸሎትም ከጎናቸው እንደምትሆኑ በቅርቡ ቃል እንደምትገቡልን ተስፋ እናደርጋለን። የኢትዮ ቲቪ ጋዜጠኞችንም ከእናንተ ድምፅ እንደምትሆኗቸው ተስፋ እናደርጋለን። እግዚአብሔር ይስጥልኝ ወንድሞቼ፣ እግዚአብሔር ይጠብቃችሁ። ሁላችሁንም እግዚአብሔር በመውጣት በመግባታችሁ ይጠብቅ።
እስላም ወንድሞቻችን ደግሞ ይህንን በማድረግ የምትጠቀሙት ምንም ነገር ስለሌለ በትምህርት እንማማር፣ በሐሳቡ ላይ እንጋጭ፣ በሐሳቡ ላይ እንነጋገር። እናንተም መጻሕፍቶቻችሁን መርምሩ፣ እኛም ለምትጠይቁን መልስ እንሰጣለን። ነገር ግን እየተደረገ ያለው ነገር የሚጨምርላችሁ አይደለም። በተገደልን ቁጥር እንበዛለን ብሏልና መጽሐፉ። ስለዚህ ሁላችንንም ልቦና ሰጥቶን ተከባብረን ተዋደን እንድንኖር አምላከ ቅዱሳን ይጠብቀን። እፎይ እንዳንተ መሆን ባልችልም እኔ ራሴ ዛሬ እፎይ ነኝ ብያለሁ።